ያው እኔ በሰለጠኩት ስልጠና ያው ከመደበኛ ከእግረኛ አንስቶ እስከ ስፔሻል ፎርስ ባለው ስልጠና ወስጃለሁ። በዛ ስልጠና ውስጥ የተለያዩ ግዳጆች መፈጸም የሚችልበትን አቅም ጨብጫለሁ ማለት ነው። ለህዝቤ ለሀገሬ በየብስ በባህርና በአየር ማንኛውንም ግዳጅ መዋጣት የሚያስችል አቅም ጨብጫለሁ። ስለዚህ በዚህ ሙያዬ በጣም ደስተኛ ነኝ። በጣም የምወደው ሙያ ነው። ያው ለህዝብና ለሀገሬ ደግሞ በማንኛውም ሰዓት የተሰጠኝን ግዳጅ ለመወጣት ዝግጁ ነኝ። ኢትዮጵያ የብዙ ጀግና ወታደሮች እናት ናትና የሚሰጠኝን ግዳጅ በጥንካሬና በብቁ ለመዋጣት ዝግጁ ነኝ። በተማርኩት ትምህርት ኃይል ሁሉንም ነገር የማድረግ ዝግጁ ነኝ። እቺ ሀገር ከሌለ እኔም የለኝም ማለት ነው። ስለዚህ በቀላል ሀገር ማለት ውስጤ ነው ደሜ ነው ሁሉም ነገር ነች ማለት ነው። ያው በኮማንዶ ስልጠና ይናል እንኳን ቀላል የሚባል አይደለም። ወጣ ወረዳ አለ፣ ተራራ አለ፣ ሩጫ አለ፣ ምን አለ ብዙ ነገር ነው ያለ። ግዳጅ ሄደን ከጠላት ጋር ተዋግተን ደምሰሰን ለዚህ ሀገር ብለን ብዙ መስዋዕት ከፈለን ጓዶቻችን ጥለን መጠን እንደገና ለስፔሻል ፎርስ ወይ ለልዩ ኃይል ወይ የሀገራችን መጨረሻ ምሽግ ተመልምለን እዚህ ዛሬ ተገኝቻለሁ ማለት ነው። እዚህ በኋላ ለነ የሚጠበቀኝ ግዳጅ ያው ይውሰ ለመከፈል ዝግጁ ነኝ ማለት ነው። የፈለገ ነገር ቢሆንም ለዚህች ሀገር እኔ ብቻን ዋጋ የለኝም፣ ሀገር ነው ዋጋ ያላት። ስለዚህ ለሚመጣ ግዳጅ ሁሉም ተቀበየ ይወታ እስከሚሰጥ ድረስ ዝግጁ ነኝ።